ሰላም ሰላም ቤተሰብ ፕላስ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ በዚህ አጭር ቪዲዮ እንዴት አድርጋችሁ ሰዎችን እንደምትጋብዙ ሪፈር እንደምታደርጉ እንዴት ሊንክ ክሬት አድርጋችሁ ክሬት ባደረጋችሁት ሊንክ በራሳችሁ ማለት ነው። የፕላትፎርሙ ሊንክ አለ የራሱን ግን በራሳችሁ ሊንክ ደግሞ ክሬት አድርጋችሁ ለምን የኢንቪቴሽን እንዳይስትባችሁ ማለት ነው። አንዳንዴ ኢንቫይት አድርጋችሁ ልካችሁለት ሼር አድርጋችሁለት ያ ሰው እንትን ላይመጣ ይችላል። ኮንግራጁሌሽን ብሎ ሜሴጅ ላይመጣ ይችላል። እና እሱን እንዴት አድርጋችሁ የራሳችሁን ሊንክ ክሬት እንደምታደርጉ አሳያችኋለሁ። ከዛ ክሬት ካደረጋችሁ በኋላ እንዴት ሼር እንደምታደርጉ ለሰዎች እንዴት እንደምትልኩላቸው ከላካችሁም በኋላ ምንድነው የምታገኙት? ከዛ ከጋበዛችሁት ሰው ምን ሲያደርግ ነው ያ የጋበዛችሁት ሰው ምን ሲያደርግ ነው የእናንተ የጋበዛችሁበትን ሪዋርድ ፕላትፎርም ሊሰጣችሁ የሚችለው የሚለውን አንድ በአንድ አሳያችኋለሁ ማለት ነው። ለምን ጋብዘናችሁ ዝም ብሎ ሊንክ መላክ ብቻ አይደለም እና ከላክንላቸው በኋላ ከጋበዝናቸው በኋላ ምን ሲያደርጉ ነው እነዛ የጋበዝናቸው ሰዎች የኛ ሪዋርድ የሚሰጠው የሚለውን እሷን በአጭሩ አሳያችኋለሁኝ። እንዳላስረዝምባችሁ ቪዲዮውን ቀጥታ ወደ ቪዲዮ ሌትስ ጎ። እንደዚህ አምስት አይከኖች ይመጡላችኋል። እነዚህ አምስት አይከኖች የመጨረሻውን ወደ ፕሮፋይላችን ያስገባውን የመጨረሻውን አምስተኛውን አይከን ትነካላችሁ። ከዛ ምንድነው ኢንቫይት የምትለዋን መንካት ነው ማለት ነው። ሊንክ ክሬት ለማድረግ ከዚህ ውስጥ ኢንቫይት የምትለዋን ትነካላችሁ። ከዛ ኢንቫይት የምትለዋን ስትነኩት ምን ያመጣላችኋል? ኢንቫይት ነው። አሁን በአዲስ ስለሆነ አዲስ አካውንት ኢንቫይት ነው። እስከ $16.8 ነው አይታችሁታል። ከዛ ሸርሸሩ 5 ሸርሸር የሚል ያመጣል። ይሄ የፕላትፎርም ነው እና ብዙ ሰው ስለ ይህንን ሰው ስለሚጋብዘው ለእናንተ ላይ ለእናንተ በራሳችሁ ሊንክ ክሬት ለማድረግ ከላይ ማቴሪያል ማስተካከል ከስር ፐርሰናላይዝድ ማቴሪያል ያመጣላችኋል ማለት ነው። ከዛ ይህን ፐርሰናላይዝድ ማቴሪያል የሚለውን ትነኩታላችሁ። ፐርሰናላይዝድ ማቴሪያል የሚለውን ስትነኩት መሀል ላይ የካሜራ ምልክት ያመጣላችኋል። ከዛ ይህን የካሜራ ምልክት ሲያመጣላችሁ መሀል ላይ የካሜራ ትነኩትና አድ ፎቶ ቴክ ፎቶ ይላል። አድ ፎቶ ከዛ የራሳችሁን ፎቶ ታስገባላችሁ ማለት ነው። ራሳችሁን ፎቶ ሴሌክት አድርጋችሁ ወደ ውስጥ ታስገቡለታላችሁ። ከዛ ምን ብሎ ያመጣላችኋል? ወይኔ ገና አፕሎድ ቴምፕሌት አፕሎድ ቴምፕሌት ትሉታላችሁ። ከዛ አፕሎድ ቴምፕሌት ካደረጋችሁ በኋላ ኮንፊርም ተሩና አንደር ሪቪው እስከ 30 ሚኒት ማለት ነው። አፍተር 30 ሚኒት አሁን ደግሞ ቀይረሽ ደግሞ አንድ ጣጣሽ እንደታበሽ ሼር ብሎ ያመጣላችኋል ማለት ነው። በጣም እኮ ስራ በቃ ተጎዳው እስከ 8 ሰዓት ጠዋት ከ2 ሰዓት ለሊቱ 8 ሰዓት ድረስ ምን ታስቢያለሽ? አሁን ከዚህ ወጥቼ መጥፎ ቤት ያጋጥመኛል። አይ መከራዬ አራድ ሳሳም 8 ሰዓት ያው ሼር ማለት ከዛ ስንት ሰዓት ነሻለሽ? ግን የእናንተ ከእናንተ ፎቶ ሼር አንደር ሪቪው የምትለዋ ሼር እኔስ 10 ሰዓት ተጀምሮ 12 ሰዓት የምነሳ ስልክ ያደረጋችኋል ብላችሁ አንቺ በስልክ ነው። እኔ እኮ በጣም በቃ 24 ዋትስአፕ በሜሴንጀር ማለት ነው። ሊንክ ትልኩለታላችሁ። ከዛ ከላካችሁለት በኋላ የምታገኙትን ጥቅም ላሳያችሁ። ይኸው ኢንቫይትድ ሆስት ቱ ብሮድካስት ፎር 1 ሃወር ዊዝን 7 ዴይዝ ላይቭ ላይ በ7 ቀን ውስጥ ላይቭ ላይ 7 ቀን ከመሆኑ በፊት ማለት ነው። 1 ሰዓት ላይቭ ላይ ሲቀመጥ ስንት ይሰጣችኋል? ይኸው 10,000 ፖይንት ለእናንተ ኮንግራ ብሎ ይመጣላችኋል። ገብታችሁ ሪሲቭ ማለት ነው። ያ የጋበዛችኋት ሴት ላይቭ ላይ ወይም ወንድም ቢሆን እንግዲህ ወንድ በሌቭል 5 ነው ላይ መግባት የሚችለው እንጂ ሌቭል 5 ደርሶ 7 ቀን ከመሆኑ በፊት ላይቭ ላይ 1 ሰዓት ተቆየ ለእናንተ 10,000 ይሰጣችኋል። ከዛስ 3 ሰዓት ሲቆይ ደግሞ 3 ሰዓት ሲሞላት የጋበዛችኋት ሴት 3 ሰዓት ሲሞላት ስንት ይሰጣችኋል? አሁንም ሌላ 10,000 ይሰጣችኋል ማለት ነው። 5,000 ሲሞላ አሁንም
ማነው 5 ሰዓት ሲሞላት ሰባት ቀን ከመሆኑ በፊት ዊዝን 7 ዴይስ ነው እዩት ሩሉን ማለት ነው። ኢንቫይት የምትለው ከላይ ቀስቷን ምንድነው የኩዌሽን ማርኳን ነክታችሁ ስታዩት ሩሉን ያስቀምጣላችኋል። እና 5 ሰዓት ምንድነው በ3 ሰዓት 10,000 በ5 ሰዓት 10,000 8 ሰዓት ሲሞላ 10,000 በአንድ ቀን አይደለም። በነገራችን ላይ ላይቭ ላይ አንድ ቀን የሚቆጥረው ስንት ሲሆን ነው? ላይቭ ላይ አንድ ቀን የሚቆጥረው ከ3 ሰዓት በላይ አይቆጥርም። በአንድ ቀን 12 ሰዓት ቢሞላ በአንድ ቀን አይሰጣችሁም። ስለዚህ በአንድ ቀን አይሰጣችሁም በአንድ ቀን ቢሞላላችሁ 12 ሰዓት አይሰጥም። ስለዚህ 1 ሰዓት 10,000 3 ሰዓት 10,000 5 ሰዓት 10,000 8 ሰዓት ሲሞላ 10,000 12 ሰዓት ሲሞላ 20,000 ማለት ነው። በየቀኑ ተደማምሮ ማለት ነው። ከ3 ሰዓት በላይ ላይቭ አይቆጥርም። እሺ ከዛ ደግሞስ $0.1 ጊፍት ሲቀበል ኢንቫይትድ ዊዝን 30 ዴይዝ በ30 ቀን ውስጥ ስንት $0.1 ሪሲቭ ሲሉ ወይም ሰው ጊፍት ሲሰጣቸው ለእናንተ 1,000 ይሰጣችኋል ማለት ነው። $0.5 ሲሆን 2,000 $1 ሲሆን 5,000 ሪሲቭ የሚሉት ሰው የሚሰጣቸው ጊፍት ማለት ነው። $5 ሲሆን 10,000 የተቀበሉት $10 ሲሆን 10,000 ለእናንተ ነው የሚሰጣቸው። ይሄን እነሱ የተቀበሉት ጊፍት ሰው ሲሰጣቸው ከዛ ደግሞ $20 ሲሆን 10,000 $50 ሲሆን 20,000 $100 ሲደርስ 20,000 $200 ሲሆን 30,000 30 ቀን ከመሆኑ በፊት ላይቭ ገብተው 2 ወር ከሆናቸው ከ30 ቀን በፊት ይህንን ካገኙ ሪሲቭ ካሉ ተጨማሪ ነገር ያኛው በ7 ቀን በሳምንት ውስጥ ነው። ይሄኛው ደግሞ ዊዝን 30 ዴይስ ይህን ያክል ጊፍት መቀበል ከቻሉ ወይም ደግሞ ሰርተው ሰው ኢንቫይት አድርገው መቀያየር ኤክስቼንጅ ማድረግ ከቻሉ ለእናንተ ይህን ያክል እስከ $16.8 ድረስ ይሰጣችኋል። ግልጽ ካልሆነላችሁ ኮሜንት ላይ አሳውቁኝ። አንድ በአንድ እንደ አዲስ አስረዳችኋለሁ ይህንን ነገር። ያው ቀንጨብ አድርጌ ሊንክ ክሬት ለማድረግ ያክል እንድትነሳሱ ነው ይሄን እንትን ያልኩላችሁ። ግልጽ ካልሆነ በደንብ አብራራላችሁ ኮሜንት ላይ አሳውቁኝ። ሰብስክራይብ አድርጉ፣ ላይክ ኮሜንት አድርጉ። አንድ በአንድ እሰራላችኋለሁ። በዚህ ዙሪያ ይሰራልን የምትሉትን እሰራላችኋለሁ። ሰብስክራይብ ያድርጉ እናንተ